ማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኘው የኮሜዲያን ያሲኖ አጭር ቪዲዮ ቀልድ ቢመስልም የውስጡ መራራ እውነታ ግን የእያንዳንዱን ኢትዮጵያዊ ልብ የሚሰብር ነው። በቪዲዮ ላይ ግለሰቡ በለቅሶ የታጀበ ድምፅ እየሞከርኩኝ ነው እያለ ሲጮህ መስማት ዛሬ ላይ እያንዳንዱ አባት እናትና ወጣት ያለበትን ስነ ልቦናዊ ጫና ቁልጭ አድርጎ ያሳያል። የቤት ኪራይ፣ የልጆች ትምህርት ቤትና የምግብ ዋጋ በየቀኑ መጨመር ሰውን እየኖረ ሳይሆን እየሞከረ ብቻ እንዲቀጥል አድርጎት በተለይም የልጆቹን መጫወቻ ላፕቶፕ ለመሸጥ ሲገደድ የምናየው ትዕይንት ወላጆች መሰረታዊ ፍላጎቶችን ለማሟላት ያላቸውን የመጨረሻ ተስፋ እስከመሸጥ የሚደርሱበትን መሪር እውነታ ይገልጻል። ይህ የእየሞከርኩኝ ነው ጩኸት በሀገራችን ያለውን አስከፊ ኑሮ ውድነትና ማህበራዊ ቀውስ የሚተርክ ድምጽ ነው። በዚህ ሁሉ መከራ ውስጥ ሆነው ለቤተሰቦቻቸውና ለልጆቻቸው ተስፋ ለመሆን እየሞከሩ ላሉ ብርቱ ወገኖቻችን ትልቅ ክብር ይገባቸዋል። በዚህ የምትስማሙ ይህን ቪዲዮ ሼር እና ኮፒ ሊንክ ማድረግ እንዲሁም ይህን ፔጅ ፎሎ ማድረግ እንዳትረሱ።